እሺ በመጀመሪያ አዶቢያችንን እንከፍታለን። አዶቢያችንን ከከፈትን በኋላ ኒው ፋይል በሚል ኒው ፋይል ክሬት እናደርጋለን። እዛ በጎን የሚመጡልን አማራጮች አሉ። ዊድዝ እና ሃይቱን እናስተካክላለን። ዊድዙን 1280 እናደርጋለን። ሃይቱን ደግሞ 7 በ20 እናደርጋለን። ከዛ ክሬት እናደርጋለን ማለት ነው። ከዛ ክሬት ካደረግን በኋላ እንደዚህ ነጭ ባክግራውንድ ይመጣልናል። ከዛ ምንድነው የምናደርገው? ፎቶአችንን ማስገባት የምንፈልገውን ወይ ደግሞ ቴምፕሌት ለመስራት የምንጠቀመው ፎቶ እናስገባለን። ፎቶውን ሴሌክት በማድረግ ፎቶውን ድራግ አድርገን ወደ ፒሲያችን ኮፒ እናደርጋለን። ከዛ አዲስ እንትን ላይ ይከፍትልናል ማለት ነው። ከዛ እሱን ሰሌክት አድርገን ባክግራውንዱን ከፎቶ እንለያለን። እሱንም እንዴት ነው የምናደርገው? ላይ ሰሌክት ላይ ገብተን ከዛ በኋላ ሳብጀክት ብለነው ራሱ ሳብጀክት ያደርግልናል ማለት ነው። ትንሽ እንጠብቃለን። ያው እንደምታዩት ሳብጀክቱን ለይቶ አውጥቶልናል። ከዛ እኛ ምንድን ነው የምናደርገው? ያቺ ፎቶዋን ሰሌክት በማድረግ ድራግ አድርገን አዲስ የፈጠርነው ባክግራውንድ ላይ እንከታለን ማለት ነው። ከዛ በኋላ ሳይዙን በማስተካከል ፎቶአችን ከባክግራውንዳችን ጋር እንዲሄድ እያደረግን እናስተካክላለን ሳይዙ። አሁን እንደዚህ በማድረግ ፎቶአችንን እናስተካክላለን። ትንሽ ይቀረዋል። አሁንም በቃ አሁን ይሄ አሪፍ ነው። ራይት እናደርጋታለን። ከዛ ነው የምናደርገው ባክግራውንድ ነው የምንሰራውን ደግሞ ከፎቶ ጀርባ የሚሆንልን ሞር ተምብኔላችን እንዲያምር የሚያደርጉ ባክግራውንድ እንፈልጋለን ማለት ነው። ያ ደግሞ የምናደርገው እኔ አብዛኛውን ጊዜ ከፒንትረስት ነው የማወርደው። ስለዚህ ፒንትረስት ጋር እንሄዳለን ማለት ነው። ፒንትረስት ላይ ሄደን እሺ እኔ የሆነ ብላክ ነገር ስለፈለኩኝ ምን ብዬ ሰርች አደርጋለሁ? ብላክ ኢንቴሪየር ብዬ ሰርች አደርጋለሁ። ከዛ ፈልጋለሁ እኔ ከዚህ ውስጥ ይሄኛው ነው የተመቸኝ። ስለዚህ ይሄኛውን አወርደዋለሁ፣ ዳውንሎድ አደርጋለሁ ማለት ነው። እናንተ የፈለጋችሁትን አውርዳችሁ ማድረግ ትችላላችሁ። ዳውንሎድ ያደረግንበት ቦታ ሄደን ከዳውንሎድ ውስጥ ባክግራውንዱን ወደ አዶቢያችን ድራግ እናደርግና እናስገባዋለን። ከዛ ይመጣልናል፣ ፎቶአችን ላይ ይመጣል። ከዛ ባክግራውንዱን እናስተካክላለን ማለት ነው። ባክግራውንዱን ካስተካከልን ሳይዙን ካስተካከልን በኋላ ወደ ታች በማድረግ ችኛዋን ወደ ታች በማድረግ እዚህ ውስጥ ፎቶ ከላዩ ላይ እንዲሆን እናደርጋለን ማለት ነው። የሚስተካከል ነገር ካለው እናስተካክላለን። ሳይዙንም ሆነ አዛ ምንድነው ቀጥታ ወደ ራይት ክሊክ አድርገን ባክግራውንዳችን ወደ ስማርት ኦብጀክት እንቀይረዋለን ማለት ነው። እዛ ወደ ስማርት ቀይረነዋል። አሁን ደግሞ ምንድነው የምናደርገው? ኤክስፖዠሩን የኋላኛውን መቀነስ። ኤክስፖዠር ውስጥ ኤክስፖዠር እናደርገውና ኤክስፖዠሩን ወደ ትንሽ እንቀንሰዋለን። ፎቶአችን ለብቻው ጎላ እንዲል ማለት ነው። ፎቶአችንን እናስተካክለዋለን። ከዛ በኋላ አሁን ሁሉንም ጨርሰናል። አሁን በቃ ፎቶዎችንም ባክግራውንዳችንም አሪፍ ነው፣ አሪፍ ሉክ አለው። እዚህ አሁን ምንድነው የምናደርገው? የቴክስት አይከኗን እንነካና
ቴክስት ማስገቢያውን እንነካና ቴክስት እንድንጽፍ ይረዳናል። እሱን እንነካዋለን። እዛ ምንጽፍበት ቦታ ይሰጠናል። እዛ ላይ የፈለግነውን ርዕስ እናስገባለን ማለት ነው። እዛ ያው እንደዚህ ያስገባሁት እዛ እዚህ ጋር ማስተካከል ነው የሚጠበቅብኝ። እናንተ እንደፈለጋችሁ አድርጋችሁ ታስገባላችሁ። ግን እኔ እዚህ ጋር ቦታዬንም ስፔሴንም ለመጠቀም ስል አሪፍ አድርጌ ለማስገባት ሞክራለሁ። እናንተም እንደፈለጋችሁ ማስገባት ትችላላችሁ። ሳይዙንም እንደፈለጋችሁ ወይ ፎንቱንም እንደፈለጋችሁ እናንተ ደስ ያላችሁን ያምራል የምትሉትን ፎንት በመጠቀም ታስተካክሉታላችሁ። በዛው ከለር ትሰጡታላችሁ። በቃ አሪፍ ሉክ እንዲኖረው ታረጉታላችሁ። አሁን ይኸው እንደዚህ አድርጌ አስተካክየዋለሁ። ብሌንዲንግ ኦፕሽን ውስጥ የምናስተካክላቸው ነገሮች አሉ። እነሱ ምን ምንድን ናቸው? አንደኛው ቢብል ነው። ቢብሉን እናስተካክላለን። ከለር እንቀይራለን። ወደ እናንተ ወደ ተመቻችሁ ከለር መቀየር ትችላላችሁ። የዚህኛውን ማለት ነው። የታችኛውን ነጭ እናረጋለን። እናንተ የፈለጋችሁትን እናረጋለን። ከዛ አንግሉን ደግሞ ወደ 118 ወይ ደግሞ 114 እናንተ የፈለጋችሁትን ታረጋላችሁ። ከዛ በኋላ ከለር ኦቨርሌውን እንሰራለን። እኔ ከለሩን ነጭ አድርጌዋለሁ የላይኛውን። ከዛ በኋላ ደግሞ ወደ ምንድን እናደርገዋለን? ድሮፕ ሻዶ እንሰራለታለን። ድሮፕ ሻዶ እንሰራለትና ኦኬ እንላለን። ከዛ ሻዶ ከኋላም ሰጥቶናል። አሪፍ የሆነ ነገር ሰጥቶናል ማለት ነው። አሁን ደግሞ የታችኛውን ቴምብኔል የሚለውን እንሰራለን ማለት ነው። እንደ ቅድሙ ብሌንዲንግ ኦፕሽን ውስጥ ገብተን እናደርጋለን። ቅድም የሰራናቸውን ቢብል ከለር ሁሉም እናስተካክላለን ማለት ነው። ከዛ ከለር ኦቨርሌይ ላይ ግን እኔ የምፈልገው ቢጫ እንዲሆንልኝ ነው ቴምብኔል የሚለው። ስለዚህ ቢጫ የሚለውን እናደርጋለን። እንደዚህ የሆነ ሉክ ይሰጠናል። አሁን አሪፍ ነው። አድ ኒው ሌየር እናደርገናል።
ሌየር ካረግን በኋላ ለሌየራችን ስም እንሰጠዋለን። በኋላ እንዳያምታታን ስም እንሰጠዋለን። ስም ከሰጠነው በኋላ ወደ ብረሽ ቱል እንሄድና ብረሽ ቱልን እንነካና የብረሻችንን ሳይዝ እንጨምራለን። ወደ 700 እናደርገዋለን። ሳይዙ ማለት የብረሻችንን ሳይዝ 700 እናደርግና ሃርድነሱን ደግሞ ወደ 10 እንቀይረዋል። ከዛ በኋላ ከለሩን እኔ ወደ ሰማያዊ ነው የፈለግኩት። ስለዚህ ሰማያዊ አድርግና ኦኬ አደርገዋለሁ። እናንተ የፈለጋችሁትን ሰጣላችሁ። ከዛ ፎቶ ላይ ታረጋላችሁ። እነዚህ ካስገባችሁ በኋላ እነዚህ ይመጣላችኋል ማለት ነው። ከዛ በኋላ ይህንን ከፎቶ ጀርባ ማድረግ አለብን። ስለዚህ ሌየራችንን ይዘን እናደርጋለን። ከፎቶ ጀርባን ከፎቶ ታች እናስቀምጣለን። ፎቶ ወደፊት ይመጣል፣ ያኛው ወደ ኋላ ሲሄድ የሆነ የሚያምር ነገር ይሰጠናል። ከዛ ሃርድነስ ላይ እናስቀምጣለን ማለት ነው። እዚህ ከኖርማል ላይ ወደ ሃርድነስ እናስቀምጣለን። ኒው ሌየር ከፍተን ሌየራችን ስም እንሰጥና ምን እናደርጋለን? እንዳሁኑ ብረሻችንን በመንካት ከዛ ብረሽ ሳይዙን በማስተካከል ይሄኛውን ብረሽ ሳይዙ 400 እናደርግና 400 እናደርግና ሃርድነሱን ደግሞ ወደ 25 እናደርገዋለን። ከዛ በኋላ ከለራችንን ነጭ እናስገባለን። ነጭ ካረግን በኋላ እዚህ ፎቶ ላይ በድጋሚ መተን እናደርጋለን እናስገባለን ማለት ነው። እናንተ እንደኔ ከማድረጋችሁ በፊት ከፎቶ በታች ሌየር ክፈቱ፣ የዛና አያስቸግራችሁም። ስለዚህ አሁን ነጭ ነጭ ሳረግበት ሰማያዊው ላይ ነጭ ሲሆን የሆነ ደስ የሚል ኮምቢኔሽን አመጣን ማለት ነው። ቴምፕሌቶች ስላሉ እነሱን እዚህ ውስጥ እናስገባለን። ለምን ቴምፕኔሉ እንዴት ቴምፕኔል እንደምንሰራ ነው የሚያሳየው። እና እዚህ ጋር ያስቀመጥኩበት ቦታ በመፈለግ እነዚህን ቴምፕሌቶች አስገባለሁ ማለት ነው። እነዚህ ካስገቡ በኋላ ሳይዙን ቀንሳለሁ። ሳይዙን በማስተካከል ቁጭ አደርጋለሁ። ከዛ ሁለተኛውንም አስገባለሁ። ሁለተኛውንም እንደዛው ሳይዙን በማስተካከል ሁለተኛ ላይ አስገባለሁ ማለት ነው። ከዛ ደግሞ ሶስተኛውን እናስገባለን። ሶስተኛውንም እናስገባለን፣ ሳይዙን እናስተካክላለን። አሁን ደግሞ ምንድን ነው የምናደርገው? ሳይዙን ወደ ማስተካከል ነው የምንሄደው። አሪፍ ነገር እንዲኖር ሳይዙን ሁሉን ነገሩን አስቀማመጡን እናስተካክላለን ማለት ነው።
እዚህ ጋር ባዶ ስለሆነብን ባዶ ከሚሆን ይሄኛውን ርዕሱን አንዱን በጣም እንትኑን ሳይዙን በመጨመር ለብቻው እናስቀምጥና 3 እንዲሆኑ እናደርጋለን ማለት ነው። ለምን እዚህ ጋር ባዶ ቦታ ስላለን ባዶ ቦታ ከምንተወው እንዲህ አድርገን እናስቀምጣለን። ሌየር እንከፍታለን። ሌየር 3 ሌየር እንከፍታለን። ለእያንዳንዱ ለእነዚህ ግሎ እንዲሆኑ የሆነ እንዲያምሩ ግሎ እንዲሆኑ እንትን እናደርጋለን። ኒው ሌየር በመክፈት ስም እንሰጣቸዋለን። የመጀመሪያውን የሎ አረኩት፣ ሁለተኛውን ግሪን አረኩት፣ ሶስተኛውን ብሉ አረግና ከዛ ብረሽ የሎ ላይ በመንካት ብረሽ ቱል ሄደን ብረሻችን ላይ ክሊክ በማድረግ እና ሳይዙን የብረሻችንን ሳይዝ በመቀነስ ብረሽ እናደርገዋለን ማለት ነው። ለሶስቱም እንደዚህ እናደርጋለን። ለሶስቱም ብረሽ ቱል በማድረግ በየከለሩ ከለሩ ጋር የሚሄደውን ግሎ ከኋላ እናስገባለታለን ማለት ነው።
መጨረሻ ላይ እንደዚህ አይነት ሉክ ይኖረዋል ማለት ነው። ከዛ ፎቶችን ላይ ክሊክ አድርገን ከዛ ፊልተር እናደርግና ከዛ ምንድነው ካሜራ ሮ ፊልተር ላይ እንገባለን። ከዛ ፎቶ ላይ ብቻ ይመጣል። ፎቶን ኤዲት እናደርጋለን። ቴክስቸሩን እናስተካክላለን። ከዛ ክላሪቲውን፣ ከዛ በኋላ ደግሞ ቫይብራንሱን ጨመር እናደርገበታለን። ሳቹሬሽኑንም ከዛ ዲቴል ውስጥ እንገባና ደግሞ ዲቴል ሻርፕነሱን በደንብ እንጨምራለን። ከዛ ኖይስ ሪዳክሽኑንም በደንብ በመጨመር የሆነ አሪፍ ከበፊቱ የተሻለ ሉክ ይሰጠናል ፎቶ ላይ። ከዛ ኦኬ በማድረግ ከቅድሙ አሁን የተሻለ ሉክ አለው ፎቶ ላይ ማለት ነው። ከዛ በኋላ ኤክስፖርት እናደርገዋለን። ሴቭ ስም ሰጥተነው ሴቭ እናደርጋለን ማለት ነው። ከዛ ጨረስን ማለት ነው። ከዛ መጨረሻው አውትፑቱን እንየው። ሴቭ ያደረግንበት ቦታ ሄደን እንከፍተዋለን ማለት ነው። ከዛ እንደዚህ ያመጣልናል ማለት ነው። ይኸው አሪፍ ሰራን ማለት አይደል? የዛሬውን እዚህ ጨርሰናል። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ማድረጋችሁንም እንዳትረሱ። በሚቀጥል እስከምንገናኝ ፒስ አውት።